ሆስፒታል ውስጥ ልጆቻችንን ለማሳከም ስናስተኛቸው ሆስፒታል ላይ ተኝተው እንዲታከሙ ሲደረጉ የሚተከልላቸው ግሉኮስ መጠን አለው። በተለይ በጣም ህጻናት ሲሆኑ ከ1 ዓመት በታች በወራት የሚቆጠር እድሜ ሲኖራቸው እስከ 5 ዓመትም እስከ 10 ዓመትም ቢሆኑ ራሱ የግሉኮስ መጠኑ ወደ ሰውነታቸው የሚገባው በጣም ተመጥኖ መሆን አለበት። አንዳንድ ሰዎች ባለማወቅ ምክንያት የግሉኮስን መጠን ቶሎ እንዲወስድና እንዲድንላቸው ይፈልጋሉ ካለመረዳት የተነሳ እና ይከፍቱትና መክፈቻና መዝጊያውን ይከፍቱትና ሐኪሞቹ ዞር ሲሉ በፍጥነት ግሉኮስ ወደ ልጁ ሰውነት ውስጥ ይገባል እና ይሄ አግባብ ያልሆነ መጠን ያለው ግሉኮስ ወደ ልጁ ሰውነት ከገባ ልጁን እስከ መግደል ደረጃ ሊያደርስ ይችላል። በጣም አደገኛ ነው። ከመጠን በላይ የሆነ ፍሉድ ወደ ሰውነት ሲገባ አደገኛ ነው። ስለዚህ ሐኪሞች መጥነው ያስቀመጡትን ግሉኮስ መጠን ወላጆች ወይንም አስታማሚዎች ባለመነካካት ሕክምናው የተሳካ እንዲሆን መተባበር አለባችሁ ማለት ነው። በጣም በፍጥነት እየወረደም ከሆነ ልጁ ሲንቀሳቀስ ምን ሲል አንዳንዴ ፍጥነቱም ሊበላሽ ይችላል። ሐኪሞቹ አስተካክለውት ከሄዱት ፍጥነት በጣም ሊፈጥን ይችላል። በዚህ ሰዓትም ቶሎ ብላችሁ ሪፖርት ማድረግ ለሐኪሙ ፍጥነቱ በጣም ጨመረ ብላችሁ ማስረዳት አለባችሁ። ምክንያቱም እነሱ ሳያውቁት ቶሎ ሄዶ አሁንም ልጁን እስከ መግደል ደረጃ የፍሉድ ማነስ ብቻ ሳይሆን የፍሉድ መብዛትም ህጻናትን ሊገድል ስለሚችል ጥንቃቄ ያስፈልጋል ማለት ነው።